ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው የአማርኛ ፊደሎችን ክፍል 3 ይዤላችሁ መጥቻለሁ። ዛሬ ከየ ጀምረን እስከ ፐ ድረስ ያሉ የአማርኛ ፊደሎችን ከኔ ጋር አብረን እናነባለን ማለት ነው። ከዚህ በፊት በክፍል 1 ከሀ ጀምሮ እስከ ተ ድረስ ያሉትን አንብበናል። በክፍል 2 ደግሞ ከቸ ጀምሮ እስከ ዠ ድረስ ያሉ ፊደሎችን አንብበናል። ዛሬ በክፍል 3 ከየ ጀምሮ እስከ ፐ ድረስ ያሉትን ፊደሎች በሙሉ ከኔ ጋር አብረን እናጠናለን። ኦንላይን መማር የምትፈልጉ በስልክ ቁጥራችን በ0993 58 86 61 እኛም ማግኘት ትችላላችሁ። ወደ ዛሬው ትምህርት እንሂድ። ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። ለዛሬ የነበረን ፊደሎች እነዚህ ናቸው። ከዚህ በፊት እንደነገርኳችሁ ዛሬ ሞክሼ ፊደሎችንም አይተናል። ከዚህ ጋር ጸ ብለን ጠርተናል፣ ከዚህ ጋርም ጸ ብለን ጠርተናል ማለት ነው። ስለዚህ እነዚህ ሁለቱ ሞክሼ ፊደላቶች እንላቸዋለን ማለት ነው። ተመሳሳይ የሆነ ድምፅ ኖሯቸው ነገር ግን ቅርጻቸው የሚለያዩ ማለት ነው። የዛሬ ሞክሼ ፊደሎች እነዚህ ናቸው። ከዚህ ውጭ ሌላ የሚመሳሰል ፊደል የለም። ለዛሬ የነበረን ትምህርት ይህንን ይመስል ነበር። መጀመሪያም እንዳልኳችሁ በኦንላይን ማስተማር ስለጀመርን ብቻችሁን ሆናችሁ በቀን ለ1 ሰዓት በሳምንት 7 ቀን ሙሉን ቀን መማር የምትፈልጉ ከሆነ በ0993 58 86 61 በቴሌግራም በዋትስአፕ እና በኢሞ እኛም ማግኘት ትችላላችሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። መልካም ቀን